ምንድን ናችሁ? 666 ማለት ምን ማለት ነው? ዓለምን የምናጠፋ ዓለምን የምታጠፉ ወንድ ከወንድ የምናጋባ ወንድ ከወንድ የምናጋባ ደም እንጠጣለን። ደም ትጠጣላችሁ። ሕዝበ ክርስቲያን ለማጥፋት ነው። ሕዝበ ክርስቲያንን ለማጥፋት ክርስቲያን ሕዝብ ነው። የአዳም ዘር ዝና ያቃጥለናል። ታለ ትቃጠላላችሁ። 666 ይሆናል። አይሆንማ። ሰይጣን ነው ዲያብሎስ። ኧረ ዲያብሎስ ሳጥናኤል ይሆናል። አይሆንማ። ኢትዮጵያ ውስጥ አላችሁ እንዴ? አዎ አለን። አዎ ሚስጥር ይውጣ እንዴ በየመንግስታቱ እኛና ምናባላው የምታባሉ ደም እንዲፋሰስ። አዎ ፈሶልናል። ደም ፈሶልናል። በየበረሃው አፋይተናል። አፋጀን 666 እኛ ገና ነው ግን አልቻልንም። መድኃኒዓለም አለ። አልቻልንም። አለች መብርሃን አለ። አዳምጠኝ። እመቤታችን ኢትዮጵያ እኮ የእመቤታችን አስራት ሀገር ናት። አዎ ሰጥቷታል። አስራት በኩራቷ ነው። የሰማዕቱ የቅዱስ ጊዮርጊስ አስራት ሀገር ናት። አዎ እንዴት ይሆናል? አይሆንማ። የጻድቁ የአቡነ ተክለ ሃይማኖት ሀገር ናት። ይሆናል? አይሆንማ። የጻድቁ የአቡነ ገብረ መንፈስ ቅዱስ ሀገር ናት። አስራት ሀገር ናት። አዎ እንዴት ይሆናል? እና አቡነ ዜና ማርቆስ አስራት ሀገር ናት። እንዴት ይሆናል? እና አቡነ ሀምረ ማርያም ሀብተ ማርያም የአስራት ሀገር ናት። የና አቡነ እስትንፋሰ ክርስቶስ የአስራት ሀገር ናት። አዎ ይቻላል? አይቻልማ። እንዴት ይቻላል? ረገጠችን። መጨረሻው ማን ያሸንፋል? እሷ ናታ። 21 ናት ብታሸንፈው። 21 ቁጥር አይደለም፣ ስሟን ጥራ። እንዴት አርጌ? አይቻለኝማ። እንዴት አርግ? ዘንበሉ። ወይኔ ተቃጠልኩኝ። አመጣዋለሁ። እንዴት አይሆንማ። አይሆንም። አይቻለንማ። እኛ እሷ ናት 21 ስሟን ጥራ። እንዴት አድርጌ? አይጠራ። በድንግል ማርያም ስም ታዘዝ። ድንግል ማርያም እመብርሃን ናት። እመብርሃን እንዴት